ወደ ተከበራችን ተከታታዮች በዛሬው ቪዲዮአችን ደግሞ እንግዲህ ምርጥ ማራኪና በጣም ቆንጆ የሆነ የዩቲዩብ ተምኔል አሰራር አሳያችኋለሁ ማለት ነው። በተለይ ሁላችሁም ለጠየቃችሁ መልስ ይሆናል ብዬ ስላሰብኩ ዛሬ ልሰራላችሁ ወደድኩ ማለት ነው። ለቻናሉ ግን አዲስ ከሆናችሁ ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን ማለት ነው። አሁን ቀጥታ ወደ ቪዲዮ አብራችሁን ዝለቁ። እንደምትመለከቱት እንግዲህ እኔ የምጠቀመው ኤአይ አፕሊኬሽን ወይም ደግሞ አርቲፊሻል ኢንተለጀንስ ጄሚናይ ይባላል ማለት ነው። ጉግል ጄሚናይ እዚህ ጋር እንደምትመለከቱት ማለት ነው። እንግዲህ እናንተ የተለያየ ልትጠቀሙ ትችላላችሁ። ቻት ጂፒቲ ልትጠቀሙ ትችላላችሁ። ዲፕ ሲክ ልትጠቀሙ ትችላላችሁ። የተለያዩ ነገሮች ማለት ነው። ስለዚህ እኔ የምጠቀመው ጄሚናይ ነው። ላሳያችሁ ወደድኩትም ጄሚናይ። በመጀመሪያ ምን ታደርጋላችሁ? እንግዲህ ፕሌይ ስቶራችሁ ላይ ሄዳችሁ እዚህ ጋር እንደምትመለከቱት ፕሌይ ስቶር አለ ወይም ደግሞ ስልካችሁ ፕሌይ ስቶር ማለት ነው። እሱን አንድ ጊዜ ተጫኑታላችሁ ማለት ነው። ትከፍቱና ታች ነው። አሁን ለምሳሌ እንደምታዩት ምን ነው እንትኑ ይሄ ሰርች በተኑ ወደ ታች ተቀይሯል ማለት ነው። እዚህ ጋር ሰርች የምትለውን ከታች ትጫኑና ልክ ይችን ጫናላችሁ። ተጫናችሁ በኋላ እዚህ ከላይ ላይ እንግዲህ ሰርችንግ በተኑ ላይ ያው ዳውንሎድ ካላረጋችሁት ማለት ነው እዚህ ጋር ትሄዱና ምን ታረጋላችሁ ማለት ነው ጉግል ጄሚናይ ወይም ደግሞ ጄሚናይ ስሪ ማለት ትችላላችሁ ማለት ነው። በእንግሊዘኛ ጄሚናይ ጉግል ጄሚናይ ልበለው ለምሳሌ ጄሚናይ ስትሉት ይኸው ከላይ ይመጣላችሁ ማለት ነው። እኛን ሰርች ታረጋላችሁ ማለት ነው። እንደምትመለከቱት እኔ ስላወረድኩት ይኸው ኦፕን ነው ብሎ የሚመጣው ማለት ነው። ኢንስታል ስለሆነ እናንተ ግን ሲመጣላችሁ ይችኛዋን ምልክት እንደምታዩት ይቺ ያለችበትን ታወርዳላችሁ ማለት ነው። ስለዚህ ይችን መጀመሪያ ማውረድ መቻል አለባችሁ። የኔ ወርዷን ያሳያችሁ። በቀጥታ ምንድነው የማደርገው ኦፕን ነው የምለው ማለት ነው። አንድ ጊዜ ስጫነው ይከፍትልኛል ማለት ነው። በቀጥታ ወደ አፕሊኬሽኑ እንደዚህ ይወስደኛል ማለት ነው። እዚህ ጋር እንደምታዩት እንደዚህ ከከፈተላችሁ በኋላ ብዙም መንዛዛት አያስፈልግም። በቀጥታ ላሳያችሁ ማለት ነው። ታች እንደዚህ ጋር ትመጣላችሁ። እዚህ ጋር የመደመር ምልክቷ አለች ማለት ነው። ከታች እንደምትመለከቷት የመደመር ምልክቷ አለች። አሁን እኔ የቆራረጥኳቸውን ቪዲዮዎች ወይም ደግሞ የተነሳኋቸውን ቪዲዮዎች አቀነባብሮ ተምኔል እንዲሰራልኝ ነው፣ ምርጥ የሆነ ተምኔል እንዲሰራልኝ ነው የፈለኩት ማለት ነው። ስለዚህ መጀመሪያ ከታች እንደምታዩት ምን የመደመር ምልክቷን ትጫናላችሁ ማለት ነው። እሷን ስትጫኑ ካሜራ ይላል፣ ጋለሪ ይላል ማለት ነው። እናንተ እንግዲህ ካሜራ ቀጥታ ፎቶ መነሳት ከፈለጋችሁ ማንሳት ትችላላችሁ። አለያም ደግሞ የተነሱ ፎቶዎችን ከጋለሪ መውሰድ ከፈለጋችሁ ጋለሪ የምትለውን ትመርጣላችሁ። እኔ ለጊዜው ጋለሪ የሚለውን ነው መመርጬ ማሳያችሁ ማለት ነው። እሷን አንድ ጊዜ ስትጫኑ ቀጥታ ወደ ጋለሪ ይወስዳችኋል ማለት ነው። እንተ ለማሳየት ስለሆነ አንድ ሁለት ሶስት ፎቶዎችን እንግዲህ ልምረጥና ከዚህ ከጋለሪ ለምሳሌ ይችን መረጥኩና ተበቃ እዚህኛዋ ደግሞ አንድ ልምረጥና ሶስት የፈለጋችሁትን ያክል ቪዲዮ ወይም ደግሞ ፎቶ መመረጥ ትችላላችሁ። ፎቶ ነው ስክሪንሻት ያደረጋችሁት ሊሆን ይችላል ወይም ደግሞ በእንትናችሁ በካሜራችሁ ያነሳችሁት ሊሆን ይችላል ማለት ነው። እዚህ ጋር ለምሳሌ ይሄው 5 ፎቶ መረጥኩለት ማለት ነው። 5 ፎቶ ከመረጣችሁ በኋላ ይሄው እንደምታዩት ከዚህ ጋር ፕሮሰስ ያደርጋን ከታች ላይ እዚህ ጋር እንደምታዩት ምንድነው ማለት ነው ፎቶዎችን እዚህ ጋር ያሳየኛል ማለት ነው። ይሄ ምንድነው ወርኪንግ ስቴሽኑ ላይ ማለት ነው። ከዛ ምንድነው የምታደርጉት ኮማንድ ነው የምትሰጡት ወይም ደግሞ ትእዛዝ። እዚህ ጋር መጻፊያ ጽሁፍ አለው ከስር ላይ እዚህ ጋር ምን ታደርጉታላችሁ ትእዛዝ ትሰጡታላችሁ። ለምሳሌ ምን ልበለው ማለት ነው እነዚህን ፎቶዎች እነዚህ ለምሳሌ እነዚህ ፎቶ ወይም ደግሞ ዝም ብለን ዩቲዩብ ተምኔል ስራልኝ ብለን ፎቶዎች በማቀናበር ዩቲዩብ ሶሪ አሁን ነካውት ሌላ ነካው። ቆይ እዚህ ጋር እንደምታዩ ጽሁፉን ጻፍኩለት ማለት ነው። እነዚህን ፎቶዎች በማቀናበር ዩቲዩብ ተምኔል ስራልኝ የሚለውን ጻፍኩለት ማለት ከጻፋችሁ በኋላ ታች ላይ እዚህ ጋር ምን አለች ማለት ነው ሰርች የምትላለች ማለት ነው። ይሄው እዚህ ጋር እንደምታዩ እኛዋን ትነካላችሁ ማለት ትእዛዝ ትሰጡታላችሁ ኮማንድ ነው። ስለዚህ እሷን ልንካ ለምሳሌ አሁን ምን ያደርጋል እነዚህን ፎቶዎች ይሄው ፕሮሰስ እያደረገ ነው እንደምታዩት ያቀንተን እያለ ነው ማለት ነው። እየሰራ ነው ይሄው እየዞረ ነው እየሰራ ነው ማለት ነው። ሲጨርስ ይሄው ክሪኤቲንግ ምን ይላል ማለት ነው። እዚህ ጋር እንደምትመለከቱት ክሪኤቲንግ ዩር ኢሜጅ እየሰራልኝ ነው ማለት ነው። ተጠብቁታላችሁ ትንሽ። ዋው እዚህ ጋር እንደምታዩት ይሄው አቀነባብሮ ወይም ደግሞ እነሱን ምን አድርጎ ማለት ነው በራሳቸው ለጣጥፎ እንግዲህ እንደዚህ አድርጎ አመጣልኝ ማለት ነው። እዚህ ጋር ለምሳሌ እናንተ እንትኑን ባትፈልጉ ይህን ጽሁፍ አልፈልግም ወይም ደግሞ መቀየር ብትፈልጉ አሁንም ትእዛዝ ትሰጡታላችሁ ማለት ይሄኛው ለምሳሌ ድንገተኛ ጥሪ ህይወት ተሰቃየች ምናምን ይላል አይደል? ይሄኛውን አልፈልግም ወይም ደግሞ ካልፈለጋችሁ እንደገናም ስራልኝ ማለት ትችላላችሁ። ወይም ደግሞ የጽሁፍ ለምሳሌ ባትፈልጉ ከስር ላይ አሁንም ትጽፉለታላችሁ ጽሁፉን አጥፋው ብትሉት ያጠፋዋል። አሁንም ወይ ደግሞ ሌላ መቀየር ብትፈልጉ አጥፋው አልኩት ፕሮሰስ ያደርጋል። ይሄ ፕሮሰስ ያደርጋል። እንደምታዩት እንግዲህ ምን አድርጓል ማለት ነው ጽሁፉን አጥፍቶ ከላይ እዚህ ጋር ለምሳሌ ያያችሁት የሰጣችሁት ከላይ ፎቶዎች አሉ። እዚህ ጋር የመጀመሪያ የሰጠን ተምኔል አለ ጽሁፍ ነበረው። ከዛ ጽሁፉን አጥፋልኝ አልኩት ይሄው ጽሁፉን አጠፋልኝ ማለት ነው። እናንተ የምትፈልጉትን አሁን ምን እንዲጽፍላችሁ ከፈለጋችሁ ከዚህ አሁንም ትጽፉለታላችሁ። ለምሳሌ ክፍል 2 ለምሳሌ በልልኝ ብትሉ ወይም ደግሞ ብትፈልጉ ወይም ደግሞ ክፍል 6 የሚል ጽሁፍ ጨምርልኝ ብትሉት የሚል
ጽሁፍ ጨምርበት ጽሁፍ ጨምር ትሉታላችሁ። ትእዛዝ ነው የምትሰጡት ማለት ነው። ጨምር ብትሉት ይሄው አሁንም ሰርች ያደርጋሉ ማለት ነው። እዛ ላይ ጨምሮ ያመጣልኛል። አሁን እንደምትመለከቱት ይሄው ክፍል 6 ብሎ ጨምሮ አመጣልኝ ማለት ነው። ይሄንን ክፍል 6 አሁን በጽሁፉን ደብዘዝ ያለ ነው አይደል? ይሄኛውንም አሁን አድምቀህ በነጭ ጻፍልን፣ በጥቁር ጻፍልን፣ በቀይ ጻፍልን ማለት ትችላላችሁ ማለት ነው። እዚህ ጋር እንደምታዩት ይሄው ጽሁፍ አመጣልኝ። ከላይ የለውም ነበረ መጀመሪያ ይሄው ጽሁፍ ነበረው። ጽሁፉን አጥፋው አልኩት፣ አጠፋልኝ። ካጠፋ በኋላ ደግሞ ክፍል 6 የሚል ጨምርልኝ አልኩት፣ ጨመረበት። ጽሁፉን ለምሳሌ ቀይ አድርገው ወይ ነጭ አድርገው ማለት እችላለሁ። ክፍል 6 የሚለውን ለምሳሌ ክፍል እዚህ ጋር እንደምትመለከቱት ምን አደረኩት ማለት ነው። ክፍል 6 የሚለውን ይሄው ጽሁፉ ከታች ጻፍኩት ማለት ነው። ክፍል 6 የሚለውን በደማቅ ነጭ ቀለም አድርገው አልኩት ማለት ወይም ጻፍልኝ አልኩት ማለት ነው። ከዛ ሰርች ነው የምትሉት። እንደምታዩት በነጭ ቀለም አደረገልኝ ማለት መጀመሪያ ድብዝዝ ያለ በቢጫ የነበረ ቢሆንም አሁን ላይ ይሄው ነጭ አደረገልኝ ማለት ነው። በነጭ አድርጋልኩት ነጭ አደረገልኝ ማለት ነው። በዚህ መልክ እንግዲህ የሚያማምሩ በጣም ማራኪ የሆኑ እንግዲህ ፎቶዎቹ ሳይበዙ አሁን ለምሳሌ እዚህ ጋር በጣም ብዙ ፎቶ ስላበዛውበት ነው። እናንተ 2 ወይም ደግሞ 3 ፎቶ 1 ፎቶ ልታረጉለት ትችላላችሁ። በዛ መልክ መስራት ትችላላችሁ ማለት ነው። አሁንም ለምሳሌ አንድ ፎንትን ወይም ደግሞ እዚህ ጋር እንትን ልበለው ለምሳሌ እኔ የፈለኩት እንግዲህ ብታዩ ምንድነው ስልክ የምታወራውን እዚህ ጋር የጻፍኩትን ከታች ታዩታላችሁ ማለት ነው። ስልክ የምታወራውን በፖሊስ ተይዛ የሚያሳይ አድርገው አልኩት። ለምሳሌ ትእዛዝ ሰጠሁት ማለት ነው። አሁን ይሄን ይቀይርልኛል ማለት ነው። የሌለ ፎቶ ላይ እችን ተጠቅሞ ሰርች ታረጉታላችሁ ማለት ነው። አሁን እንግዲህ ፕሮሰስ እያደረገ ነው። ሲጨርስ ያሳየኛል ማለት ነው። ዋው እንደምትመለከቱት ይሄው በፖሊስ ተይዛ አሳየኝ ማለት ነው። ምንም የለም ከላይ እንደምታዩው እዚህ ጋር አሁን እዚህ ጋር እንደምትመለከቱት ምንድነው በጎንና በጎን ፖሊስ ይዟታል ማለት ነው። እነዚህ በፖሊስ ተይዛ የሚያሳይ አድርገው ስላልኩት ይሄው አሰራልኝ ማለት ነው። ከላይ ግን ፎቶ የሰጠነው ምንም አይነት የፖሊስ ምልክት የለም ማለት ነው እዚህ ጋር። ስለዚህ በፈለጋችሁት በሰጣችሁት ኮማንድ መሰረት ነው የሚሰራላችሁ ማለት ነው። ግን እዚህ ጋር መመክራችሁ ነገር ፎቶ ብዙም አታብዙ። 2 ወይ 3 ፎቶ ስጡት ማለት ነው። ራሱ እንትን ይላል። አሁን ደግሞ ሌላ ኮማንድ ሰጠሁት ማለት ነው። ወንዱ ከላይ ያለው ከታች ላለችው ሴት ቀለበት እያሰረላት አሳይ ያልኩት ማለት ነው። አሁን ቀለበት እያሰረላት ያሳየኛል ማለት ነው። ምንም የለም እዚህ ጋር ቀለበት የሚያሳይ ነገር ወይም ደግሞ የሚታይ ነገር የለም። ነገር ግን ኮማንድ ሰጠሁት፣ ትእዛዝ ሰጠሁት ማለት ነው። ይሄንን እስኪ እንይ፣ ሰርች ላድርገው። አሁን ፕሮሰስ ያደርጋል ማለት ነው። ፕሮሰስ እያደረገ ነው። ሲጨርስ እናያለን። እዚህ ጋር እንደምትመለከቱት ያው ስለበዛበት ግን ያው ደራረበብኝ እንጂ እዚህ ጋር እንደምትመለከቱት ይሄው ቀለበት እያሰረላት እያሳየኝ ነው ማለት ነው እዚህ ጋር በዚህ መልኩ። ስለዚህ የተለያየ ትእዛዝ ስትሰጡት ማለት ነው በራሱ ምን ያደርጋል ማለት ነው ይሰራላችኋል ማለት ነው። ለምሳሌ ከፖሊስ ሲያመልጥ ልትሉት ሲሰርቅ ልትሉት ትችላላችሁ። ወይም ደግሞ እንደዚህ ሰርግ እያደረጉ ወይም ደግሞ የሰርግ ቀለበት ልትሉት ትችላላችሁ። ሙሽሮች ሆነው ልትሉት ትችላላችሁ። ወይም ደግሞ ሲደባደቡ ልትሉት ትችላላችሁ። በፈለጋችሁት ማለት ነው ፎቶውን ትሰጡትና በራሱ ፕሮሰስ ያደርግላችኋል። የሌለውን ያመጣል። ለምሳሌ በመኪና አደጋ እንደዚህ ተገጩ የሚለው ይሄ አይ ሲስተም ይሄ አርቲፊሻል ኢንተለጀንስ ነው ማለት ነው። ግን ምርጥ ፎቶዎችን በመጠቀም ምርጥ የዩቲዩብ ተምኔል ይሰራላችኋል ማለት ነው። ስለዚህ እናንተ በቀላሉ ምንድነው የሚጠበቅባችሁ ፎቶ ስክሪንሻት ወይ ማድረግ አሊያም ደግሞ የራሳችሁን ፎቶ ተነስታችሁ እዚህ ጋር ተሰጡታላችሁ። ከሰጣችሁት በኋላ እንደዚህ አይነት ነገሮችን በትዕዛዝ ወይም ደግሞ እናንተ በምታዙት መሰረት ያስተካክላላችኋል። ይሄ አላማረኝም ሌላ አማራጭ ወይም ደግሞ ሌላ ቀይር ብትሉት ይቀይርላችኋል እዚሁ ላይ ማለት ነው። ለምሳሌ እዚህ ጋር አንድ ፎቶ የሁለት ፎቶ ሰጣችሁ እንደዚህ አሁን ይሄ ተምኔል ካላማራችሁ ይሄንን ተምኔል አላማረኝም ቀይርልኝ ወይም ደግሞ ሌላ ልትሉት ትችላላችሁ። ወይም ደግሞ እንደገና እንትን ልትሉት ትችላላችሁ ማለት ልታዙ ትችላላችሁ። እንደገና ፎቶውን አፕሎድ አድርጋችሁ መጠየቅ ትችላላችሁ ማለት ነው። በዚህ አይነት መልኩ እንግዲህ ምርጥ የዩቲዩብ ተምኔሎችን መስራትና በቃላችሁ ከጨረሳችሁ በኋላ የሚቀራችሁ ኤክስፖርት ማድረግ ነው። ኤክስፖርት ይሄን ፎቶውን አንድ ጊዜ ትጫኑታላችሁ። ከተጫናችሁ በኋላ እዚህ ከታች እንደምታዩት ሴቭ የምትላለች እሷን ተጭናችሁ ዳውንሎድ ማድረግ ነው ማለት ነው። ዳውንሎድ ካደረጋችሁ በኋላ በቃ ለዩቲዩባችሁ ወይም ደግሞ ለቪዲዮአችሁ መጠቀም ነው ማለት ነው። ሌላኛው ያልነገርኳችሁ ነገር ምንድነው እንትኑ ጄሚናዩ ምን ይፈልጋል ማለት ነው። ጂሜል ይፈልጋል። ሳይን ኢን ማድረግ መቻል አለባችሁ። መጀመሪያ ግን ሳይን ኢን ማድረግ አለባችሁ። ብዙ ቪው እና ቪዲዮ ሰብስክራይበር ለማግኘት የመጀመሪያው ነገር ተምኔል ነው ማለት ከፊት ለፊት የሚታየው ገጽ በጣም ማራኪና በጣም ሰዎችን የሚስብ መሆን መቻል አለበት። ያ ማለት ከኮንቴንታችሁ ጋር ቢመሳሰል ጥሩ ነው። ነገር ግን ያው አብዛኛውን ጊዜ እኛ ጽሁፍ አታብዙበት፣ ጽሁፍ ባይበዛበት ጥሩ ነው ማለት ነው። ያው በጣም ሰስፔንስ የሚያደርግ ነገር ባጭሩ የሚጻፉ
በተለይ ክፍል 6 ወይ ክፍል 5 እንደዚህ ወይም ደግሞ አደጋ ምናምን ብላችሁ ባጭሩ ማለት ነው ዝም ብላችሁ ጽፉ። ያ ነገር ምንድነው ማለት ሰስፔንስ ያደርጋል፣ ሰዎችን ይጋብዛል፣ እንዲያዩት ምን ያደርጋል ማለት ነው ይጋብዛል። ስለዚህ ይሄ ነገር ምንድነው ብለው ሰዎች በጣም ነገሩን በአጽንኦት አይተው እንትን ለማለት ለማየት እዛ ውስጥ ያለውን እንግዲህ የሚደረገውን ሁሉን ነገር ለመረዳት ለማየት ወደ ቪዲዮአችሁ ይገባሉ ማለት ነው። በዚህ መልኩ እንግዲህ ስለዚህ ብዙ እይታዎችን ብዙ እንግዲህ ሰብስክራይበሮችን በቀላሉ መሳብ ብዙ እንግዲህ ፎሎወሮችን መሳብ ትችላላችሁ። ኖት ኦንሊ ፎር ዩቲዩብ ለቲክታክም ለኢንስታግራምም ለሌሎች እንግዲህ ለትዊተርም መስራት ትችላላችሁ ማለት ነው። ትእዛዝ ነው የምትሰጡት እናንተ ዩቲዩብ ተምኔል ካላችሁ ለዩቲዩብ የሚመጥን ወይም ደግሞ በዩቲዩብ ሳይዝ ይሰራላችኋል። ለቲክታክ ብትሉት ደግሞ ለቲክታክ ሳይዙን ራሱ ስለሚያውቀው እናንተ ምንድነው የምትሰጡት ኮማንድ ነው ወይም ደግሞ ትእዛዝ ብቻ ነው የምትጽፉለት። እዚህ ጋር እንደዚህ አድርገህ ስራልኝ፣ እነዚህን ፎቶዎች አቀናብረህ ምን አድርገህ ማለት ነው የቲክታክ ተምኔል ስራልኝ ወይም ደግሞ የቲክታክ ቪዲዮም በነገራችን ላይ ይሰራል። ስክሪፕት ሰጣችሁ ጽሁፍ ወይም ደግሞ ስክሪፕት አዘጋጅልኝ ብትሉት ጽሁፍ ያዘጋጅላችኋል። ለምሳሌ ዩቲዩብ ሞኔታይዜሽን ብትሉት እዚህ ጋር የሚያደርጋ ማለት ነው ስክሪፕት ሙሉ ማለት ነው በጽሁፍ ያቀርብላችኋል። ይሄን ጽሁፍ ደግሞ ወደ ቪዲዮ ቀይርልኝ ብትሉት ይቀይርላችኋል። ግን ሊሚት አለው ማለት ሊሚት አለው። በቀን ይሄን ያክል በቀን ይሄን ያክል ያው አለው ማለት ነው። እንዲህ ሙሉ ዝም ብሎ ቀኑ ሙሉ አንሊሚትድ አይደለም። እንግዲህ ድሮባኩ እሱ ነው። በተለይ እንትን አፕግሬድ ካረጋችሁ ግን ከከፈላችሁ ያው አንሊሚትድ ይሰራል ማለት ነው። ስለዚህ አይ ቲንክ እንደተረዳችሁትና ጥሩ ነገር እንደጨበጣችሁ ተስፋ አደርጋለሁ። ይህንን ቻናል ግን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ እንዲሁም የምትጠይቁ ጥያቄዎችም ካሉ ኮሜንት ቦክስ ላይ አስቀምጡልኝ እንድሰራላችሁ ወይም ደግሞ እንግዲህ ሌሎች ያስቸግራችሁ ነገር ካለ ጠይቁኝ ማለት ነው። ለዛሬ እንግዲህ ይሄንን ይመስላል ማለት ነው። እንደወደዳችሁት ተስፋ አደርጋለሁ። ከወደዳችሁት ቪዲዮንም ላይክ እንግዲህ ቻናሉንም ሰብስክራይብ በማድረግ ስለነበረ ቆይታ ከልብ አመሰግናለሁ። በያላችሁበት ሁሉ መልካሙን ተመኘው። ባይ ባይ።